እንዴት ናችሁ? ውስጤን ደስ ያለው አንድ ቃል ላካፍላችሁና እግዚአብሔር አንዳንዴ እኛ ከተቀመጥንበት ከተሸሸግንበት ገደል ያወጣና ስራ ወዳለበት ድል ወዳለበት ሜዳ ያወጣናል። ብዙ ጊዜ አቅማት ይያለን ጉልበት ይያለን እግዚአብሔር በእኛ ውስጥ የተሻለ ነገር ይያየ ግን እኛ ራሳችንን ደብቀን ዋሻ ውስጥ ገብተን ያለ ቦታችን ብዙ ነገር እንታተራለን። ግን እግዚአብሔር ግን የተሻለ ነገር በእኛ ውስጥ አይቶሳለ ማለት ነው። ጌዲዮን እንደዛ ነው የሆነው። ጌዲዮን በወይን መጥመቂያ ውስጥ ሆኖ ስንዴ ይወቃ ነበር ይላልና ያለ ቦታው የሚሰራ ሰው ነው። እግዚአብሔር ግን ጌዲዮንን የሚያቀው ብርቱ ጀግና ኃያል ሰው እንደሆነ ነው የሚያቀው። እና እግዚአብሔር መጣና ወደ ጌዲዮን እስራኤልን ነፃ ታወጣለህ፣ በጉልበት እስራኤልን ታስመልጣለህ ነውና ለጌዲዮን የታየለት ቦታ እስራኤልን ነፃ ማውጣት ትውልድን መፍታት ነበር። ከራሱ አልፎ ሌሎችን ካሉበት እስራት ማስለቀቅ። ግን ጌዲዮን ግን ተደብቆ እዛ ውስጥ ነበርና እኔ እንዲጸልይ ነበር ለራሴ እግዚአብሔር ካለውበት ዋሻ እንዲያወጣ ካለውበት ከተደበቅኩበት አቅሜን ጉልበቴን እግዚአብሔር በኔ ውስጥ ያለውን ሁሉ ደብቄ ሸሽጌ ካስቀመጥኩበት እግዚአብሔር ስራ ወዳለበት ድል ወዳለበት ማሸነፍ ወዳለበት ጌዲዮን ከዛ ከተደበቀበት ወጣና ድል ወዳለበት ገባ፣ ማሸነፍ ወዳለበት ገባና ዛሬ እንደዛ ልላችሁ ነው። እግዚአብሔር ካላችሁበት ዋሻ ያወጣችኋል። እግዚአብሔር ካላችሁበት ከተደበቃችሁበት ከተሸሸጋችሁበት ቦታ ያወጣችኋል፣ ወደ ሜዳው ያወጣችኋል፣ ድል ወዳለበት ያወጣችኋል፣ ማሸነፍ